ይኸውልሽ ደግሞ ስሚኝ፣ መሞት ከፈለሽ ሙች። እሺ እኔ ዝራ ምጎዳ መሰለሽ? ከማንም በላይ የኔ ሞት የሚጎዳው አንተን ነው። ይሄንን ደግሞ በደንብ አድርጌ ያውቃለሁ። መስሎሽ ነው? ምንም አልሆነም፣ አትስኪ። የምር የኔ ሞት አይጎዳህም? አዎ፣ ለምን ከፈለግሽ ድፍ። ችግር የለውም። እሺ ድፍት ትልልህና ትገላገለኛለህ። ማርዳ፣ ሁለተኛ እንደዚህ እንዳትይ። መድኃኒትሽን መውሰድ አታቁሚ። አንቺ ከሌለሽ እኔም አልኖርም። እኔ በህይወት እያለሁ ደግሞ አንቺ መቼም አትሞችም። እሺ ወንድሜ፣ በቃ አልሞትም። እስኪ አሁን ዝም ብለህ በደንብ እቅፍ አድርገኝ። እየነዘነስክ እኮ በስርዓት ራሱ አንዴ እንኳን አላቀፍከኝም። እህቴ፣ እኔ ያለ አንቺ መኖር አልችልም። እባክሽ ለራስሽ ደንታ ቢስ አትሁኝ። ራስሽን ጠብቂ። አንቺ አንድ ነገር ብትሆኚ እኔ ነኝ የምጎዳው። ሀዘኑን መቋቋም አልችልም። አውቃለሁ ወንድሜ፣ አሁን እኮ ጨለምተኛ አይደለሁም። በህይወት ለመኖሬ ብዙ ምክንያቶችን እያገኘሁ ነው። አልታይ ብሎሽ ነው እንጂ በህይወት የምትኖሪላቸው ብዙ ምክንያቶች አሉሽ። የቀሩትን ደግሞ እኔ እንድታገኝ አግዝሻለሁ። ያንቺ የሆነ ነገር እንዳለ አስመልስልሻለሁ፣ አብርሃምንም ጭምር። ባለትዳር እኮ ነው። ልታፋታው ነው? አንቺ ካልሽ ምንም ነገር አደርጋለሁ። ፈጣሪ ዓለም ላይ ላሉ ሴቶች በሙሉ እንዳንተ አይነት ጀግና የሆነ ወንድም ይስጣቸው።